ፊልሙ የሚጀምረው አንድ ወታደር ሀገርን ከርታል በሚል ሰበብ ወደ እስር ቤት ሲወረወር እያሳየን ነው። ነገር ግን እሱ እንኳን ሀገሩን ሊክር ቀርቶ የሚሰራው እንኳን ለደሞዝና ለጥቅማ ጥቅሙ ሳይሆን ለእውነተኛ የሀገር ፍቅር ነበር። የሻለቃው እናትና አባት እድሜያቸው በጣም የገፋ አዛውንቶች ስለሆኑ እህል ቀምሰው የሚያድሩት ልጃቸው በየወሩ በሚልክላቸው ደሞዝ ቢሆንም ከጊዜያት ወዲህ ግን ድምጹን ሲያጠፋባቸውና ሲቸገሩ እሱ ይኖርበት የነበረውን ክፍል ከኩባ ለመጣች ወጣት አከራይተው ይኖሩ ነበር። ወጣቷ በኩባ ተምራ የመጣችው ትምህርት ኢትዮጵያ ውስጥ ምንም ተቀባይነት አግኝቶ ስራ ሊያሰራት ስላልቻለ ቀኑን ሙሉ እሷን ከመሳሰሉ ሰዎች ጋር ስለ ችግርና ብሶት እያወራች ውላ ማታ እስከ እኩለ ሌሊት ድረስ ራሷን እስክትጠጥታ ግቢውንና አከራዮቿን መረበሽ የዕለት ተዕለት ተግባሯ ነበር። ራሳቸውን ለመደገፍ ብለው ቤቱን ያከራዩት እናትና አባትም እንኳን የቤት ኪራይ ገንዘብ ሊያገኙ ቀርቶ የምትበላው ስለማይኖራት ግንኙነታቸው የወላጅና የልጅ እንጂ የአከራይና ተከራይ አይመስልም ነበር። ወጣቷ ሲበዛ ቆንጆና ሳቢ መልክ ያላት ስትሆን ሁለት በጣም የምትወዳቸው ወንድ ጓደኞች ነበሯት። የሚጠጡበት ገንዘብ ከቸገራቸውም ከኩባ ያመጣቻቸውን ጌጣጌጦች አንድ ባንድ በመሸጥ ከራሱ አልፎ እነሱን መጠጥ ተጋብዛቸው ነበር። እንዲህ እያሉ እየኖሩ ሳለ ወታደሩ በዋስ ተፈታና ወደ ቤተሰቦቹ ደውሎ ሊመለስ እንደሆነ ሲነግራቸው ልጃቸው በመመለሱ ደስ ቢላቸውም እሷን ምን ብለው እንደሚያስወጡ ግራ ገብቷቸው ጠሯትና ሲያማክሯት በጣም ተጨንቃ ብር ካነሳቸው እንደምትጨምር ብትናገርም ነገሩ ከብር ጋር የሚያያዝ እንዳልሆነ ሲነግሯት በጣም ተከፍታ ወደ ጓደኞቿ አይዳ ብሶቷን በስካር ስታወራርድ ከቆየች በኋላ ወደ ቤት ገብታ ስትረብሽ ሻለቃው በጣም በንዴት ሲብሰለሰል አደረና ጠዋት እናቱን ሄዶ ቤቱን አከራይታው ከሆነ እንድትነግረው ሲጠይቃት እንድትለቅ እንደነገረቻትና ከቤት እንደምትወጣም ስትነግረው ሰምታ በጣም አዘነችና ወደ ጓደኞቿ ሄዳ ነገሩን ስታማክራቸው እነሱም ምን እንደሚያስፈልጋት ሲጠይቋት የ4 ወር የቤት ኪራይና የሚከራይ ቤት ሊፈልጉላት ቆርጠው ተነሱ። ሻለቃም ወደ ቢሮ ተጠርቶ ነገሩ በመጣራት ላይ እንዳለና ነገሮች ካለቁ በኋላ ወደ ስራው ሊመለስ እንደሚችል ተነገረው። ሰላም በበኩሏ መውደቂያዋ እጅግ አሳስቧት እማዬ ጋር ሄዳ ጭንቀቷን ስታዋያቸው መጠጥ የምታቆም ከሆነ ለአንድ ሳምንት ከሳቸው ጋር ደብቀው እንደሚያቆያት ቃል ገቡላትና በደስታ ጓደኞቿ ጋር ስትሄድ ቃል የገቡላትን ብርና የሚከራይ ቤት አዘጋጅተው ጠበቋት። እሷ ደግሞ የምስራቹን ስትነግራቸው በብሩ ለመጠጣት ተስማምተው ሲጠጡ አምሽተው ሌሊት ገብታ ግቢውን ስትረብሽ ሻለቃው ዋጥ አርጎቻልና ጠዋት አስተርቷት ዛሬውኑ ቤቱን ለቃ እንድትወጣ አዘዛት። እሷም በጣም ተከፍታ ከቤት ወጣችና ከነሱ ጋር ስትጠጣ አምሽታ ወደ ቤት ከምትመጣበት ጊዜ ትንሽ ስትዘገይ እማዬ ውጪ መቀመጧን ሻለቃ ሳይ የሷን ልብ ለማሳረፍ ብሎ እሷን ፍለጋ ሲወጣ ፖሊሶች ይዟት አገኘና እነሱን ደብድቦ ወደ ቤት አስገባት። በሚቀጥለው ቀንም በተኛችበት ውሃ ደፋባትና ዛሬውኑ እቃዋን ይዛ ከቤት እንድትወጣ ቢያዛትም ከዛ በኋላ ለተከታታይ ጊዜያት እሷ ስትጠጣ እሱ እያፈላለገ ወደ ቤት ሲያስገባት ጠዋት ውሃ ሲደፋባት ኖሩ። ከዕለታት በአንዱ ቀንም የቤታቸው መብራት ተበላሽቶ ሻለቃ እንዲሰራላቸው አባባ ሲጠይቁ ታይታ እሷ ስትነካው አንዘርዝሯት ወድቃ እነሱ ቤት ተኛችና ስትነቃ ለምን እንደዚህ እንዳደረገች ሲጠይቋት እሱን ቢይዘው የሚጎዱለት እናት አባት አለው፣ ነገር ግን እኔ ብሞት ማንም ምንም አይሆንም ብላ ስትናገር እማዬ ተሰምቷቸው እሷም ልጃቸው እንደሆነች ነገሯት። ከሰዓትም አስቹ የሚባለውን ጓደኛዋን ቤት ጠርታው እንዲያግዛቸው አደረገችና ብቻውን ወደ መጠጥ ቤት ሲመለስ ምን እንደሆነ ሲጠይቅ ሻለቃው ሳያት የነበረውን አስተያየት እንዳልወደደው ሲናገር ከሹፈት ውጪ ምንም ደህና መልስ አላገኘም ነበር። ሰላም ከህመሟና ብቸኝነቷ ለማገገም ከማዬ ጋር ቁጭ ብላ እያወራች እያለ እቃ እንድታመጣላቸው ሲልኳት ቡፌ ውስጥ የተረሳ መጠጥ አገኘችና እሱን ጠጥታ ሰክራ ስትንዘባዘብ አመሸች። ቀናት አልፈው ቀናት ሲተኩ በአንድ ወቅት በሻለቃው የተመቱት ፖሊሶች ማን እንደደፈራቸው ለማወቅ ቀን ከሌት ከጣሩ በኋላ እሱን ሊደርሱበት ስላልቻሉ ከኩባ የመጡ ሰዎች ወደሚያዘወትሩበት መጠጥ ቤት ሄደው እሷን ሊመቷት ሲሞክሩ ሁሉም ሰው ስለተነሳባቸው ፈርተው ከወጡ በኋላ ብቻዋን እስክትሆን ጠብቀው ደብድበው ቆሻሻ አልብሰው ላኳት። ወደ ቤት ስትገባም ሻለቃውን እየተሳደበች ቆይታ ክፍሏ ብትተኛም ጠዋት ከወትሮው በተለየ ተኝታ ስታረፍ እማዬ ምን እንደሆነች ለማጣራት ወደ ክፍሏ ሲገቡ ታማ ያገኟትና ግልኮስ ከወሰደች በኋላ ነፍሷ ትንሽ መለስ ሲልላት ወደ ቤት ተመልሳ እንደመጣች ሻለቃ ያለችበት ክፍል ድረስ መጥቶ አብረው እንዲጠጡ እንደሚፈልግ ነገራት። እሷም በደስታ ወሰደችውና ገና ከመቀመጣቸው ምግብ አዞላት እሷ አንድ ጊዜ አረቄውን ፉት ስትል እሱ ደግሞ አንድ ጊዜ እያጎረሳት ቆዩና ወደ ቤት አብረው ተመለሱ። እንዲህ እያሉ ክረምቱ አለፈና የእንቁጣጣሽ ቀን የደንብ ልብሱን ይዛ ለበዓል ይሄን እንዲለብስ ትጠይቀው በንዴት ተሞልቶ ከቤት እንድትወጣለት ሲጠይቃት ደንግጣ ወጣችና እማዬ ጋር ትንሽ ከተቀመጠች በኋላ አኩርፋ ቀኑን ሙሉ ከቤት ሳትወጣ ውላ ማታ እንደለመደችው ጓደኞቿ ጋር ስትጠጣ ሊወስዳት ቢመጣም ከቁም ነገር ሳትቆጥረው የምታረገውን ስታረግ ከቆየች በኋላ ቀን እንዲለብስ የጠየቀችውን የደንብ ልብሱን ለብሶ መጣና አንጠልጥሎ ይዟት ወጥቶ ስሟት በዛው ተያይዘው አብረው አደሩ። ከዛች ቀንም በኋላ ሰበብ እየፈለጉ ወይ እሷ እየጠራችው አሊያም ራሱ እየመጣ ድብን ያለ ፍቅር ውስጥ ገብተው አረፉት። እሷም መጠጥና ማምሸት የሚባለውን ነገር እርግፍ አርጋ ትታ ውሎና ዳሯ ከሱ ጋር ብቻ ሆነ። ከብዙ ጊዜያት በኋላም ሻለቃ ወደ ስራ መመለሱን የሚያበስር ዜና ባላሰበው ሰዓት ያፈቀራትን ሰላምን ትቶ መሄዱ
መሄዱ ግን አስጨንቆት እያለ እሷ ለረጅም ጊዜ የተወቻቸውን ጓደኞቿን ለማግኘት ወደ እነሱ ሄዳ መጠጥ ሳታዝ እንዲሁ ስትጫወት ቆይታ በጊዜ ወደ ቤቷ እየተመለሰች እያለ መንገድ ላይ ፖሊሶች አግኝተዋት እንደለመዱት ሊያሰቃዩት ሲሉ ሻለቃ ደርሶ አዳናትና ወደ ቤት እንደገቡ ልብስ ደርቦ የሷን እጅ ይዞ በአጥር አምልጠው ከፖሊሶች ተሸሽገው አደሩ። እናም ጧት ሊለያዩ ሲሉ ወደ ጦር ሜዳ እንዳይመለስ አጥብቃ ብትለምነው ልመኗን ሳይቀበል ለመሄድ ተነስቶ ስለነበር እሷን ወደ ቤት ላካትና ወደ ዘመቻ ለመሄድ ወንዳ ወንድ ልቡን አጀግኖ ተነሳ። ሰላምም ለያዝ ለገናዝ አስቸግራ የነበረ ቢሆንም እሱን መመለስ ግን በፍጹም አይታሰብም ነበር። በሄደ በጥቂት ጊዜያት ውስጥም የሱን ልጅ በሆዷ እንደያዘች አውቃ ጧትና ማታ የሚፈጠረውን ለመስማት ራዲዮ ስትሰማ ብትውልም የሱን አፍቆት ግን ከቀን ወደ ቀን እየጨመረባትና እየከበዳት እየመጣ ባለበት ወቅት እሱ የዘመተለት ቡድን ተሸንፎና ጠላት ድል አድርጎ ወደ አዲስ አበባ ሲመለሱ አንድ እግሩን በጦርነቱ ማጣቱን እናቱና የልጁ እናት ሲያዩ ቢያዝኑም በህይወት በመቆየቱ መደሰታቸውን ሲገልጹና እንደጸነሰችለት ስትነግረው እያሳየን ፊልሙ ያበቃል። እንዲሰራላችሁ የምትፈልጓቸውን ፊልሞች ኮመንት ላይ ጻፉልን። እንዲሁም አዳዲስ ሪካፖች እንዲደርሳችሁ ሼር፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ።